እንደምን አደራችሁ እንዴት ዋላችሁ ተማሪዎች። በዛሬው ትምህርታችን በርዕሱ አዳል ዋር ኤንድ ግሎባል ኢንቮልቭመንት ይላል ኦር የአህመድ ግራኝ ጦርነት እና የዓለማችን ሀያላን አገር በዘመኑ የነበሩት ኦቶማን ቱርኮችና ፖርቹጋሎች ጣልቃ መግባት ነው። ከዚህ ጋር ተያይዞ ባለፈው ያየናቸውን ነገሮች ለማስታወስ ያህል በሳውዝ ዌስት ኤንድ ሳውዝ ኢስት ኢትዮጵያ የነበሩ ቀደምት ስቴቶች አሉ፣ ሙስሊሞችም ኦሞቲክ ስቴቶችም። እነዚህ ስቴቶችን አብሮ ሌላው ምን አለ? ሙስሊም ሱልጣኔት አለ። ከዚህ ሙስሊም ሱልጣኔት አንዱ አዳል ነው። ታስታውሱ እንደሆነ አምደ ጽዮን ይፋትን ሲደመስሰው ኦር ሲያጠፋው ዘሚሊተንት ግሩፕ ይላል መጽሐፉ። ዘሚሊተንት ግሩፕ ተቃዋሚ የሆኑት አንገዛም ያሉት ወደ ሐረር ሄደው ዘሙስሊም ሱልጣኔት ኦፍ አዳልን መሰረቱ። ከዛም መሰረት እንትን አድርገው ሐረር ማዕከላቸውን አድርገው መልሶ ማጥቃት ኦር ጥቃት ወደ ክርስቲያኑ መሰንዘር ጀመሩ ብለን ያቆም ነው። አሁን ዘአዳል ዋር ኦል ግሎባል ኢንቮልቭመንት ነው የምናየው ማለት ነው። በመጀመሪያ ኢማም አህመድ ኢብን ኢብራሂም ኤልጋዚ ወይም በአማርኛው ግራኝ ባጭሩ የምንለው ኢማም ታይትል ነው። አህመድ ኢብን ኢብራሂም ኤልጋዚ ወይም ግራኝ የምንለው ከ1520ዎቹ ወደ ስልጣን መምጣቱ ሂ ኦርጋናይዝድ ይሄ ራሱ ምን አድርጓል ማለት ነው። ሶስቱን ሙስሊሞች እስልምናን እንደ ዩኒፋይንግ ኤጀንት አርጎባ፣ ሶማሌ፣ ሐረሪን አንድ ላይ ዩናይትድ በማድረግ ሂ ስታርትድ ዋር አጌንስት ሃይላንድ ክርስቲያን ኪንግደም ማለት ነው። ሂ ካውንስልድ ዋሪንግ አፋር፣ ሶማሌ ኤንድ ሐረሪ ኮሚኒቲስ ቱ ላውንች ዋር አጌንስት ክርስቲያን ሃይላንድስ። እነዚህን ሶስቱን አንድ ላይ እስልምና አዘ ዩኒፋይንግ ኤጀንት ማለት ነው ተጠቅሞ አፋሮች፣ ሶማሌዎች፣ ሐረሪዎች በአንድ ላይ ሆነው ሃይላንድ ክርስቲያን ኪንግደም ላይ ጦርነት ጀመሩ። ዋይል ሪሊጂየስ ስሎጋንስ ዌር ዩዝድ፣ አያችሁት ቅድም ያልኩት ነው። ሪሊጂየስ ስሎጋንስ ዌር ዩዝድ ዘ ዋር ዋዝ አክቹዋሊ ኤ ስትራግል ፎር ኮንትሮል ኦፍ ትሬድ ኤንድ ትሬድ ሩትስ ኤንድ አን ኢንዲፐንደንት ፍሮም ክርስቲያን ሩል፣ ከክርስትና አገዛዝ ከክርስቲያኖች አገዛዝ ነፃ መውጣትና የዘይላ ትሬድን መቆጣጠር ዋነኛ ምክንያት ነው እንጂ ሃይማኖቱ ዩኒፋይንግ ኤጀንት ነው በሁለቱም ሳይድ፣ በክርስትናውም በሃይላንድ ክርስቲያን ኪንግደሙም በሎላንድ ሙስሊም በአዳሎችና በአፋሩ በሶማሌ መካከል አንድ ላይ ምንድን ነው ማለት ነው ዩኒፋይንግ ኤጀንት ነው የሚላቸው ያለው። ዚስ ዋዝ ኤ ሜጀር ላንድማርክ ዌር ኢማም አህመድ ስሞለር አርሚ ክረሽድ ዘ ፎርስ ኦፍ ኪንግ ልብነ ድንግል የት ሽምብራ ቁሬ መቼ 1529 ትልቁ ላንድማርክ እዚህ ጋር ነው። የኢማም አህመድ ኢብራሂም ኤልጋዚ ያልነው ወይም ግራኝ ይመራው የነበረ በቁጥሩ ትንሽ የሆነ ወታደር የአፄ ልብነ ድንግልን ጦር ሽምብራ ቁሬ ላይ አሸነፈ። ይሄ ትልቁ 1529 ትልቁ የመጀመሪያው ድል ነው። ዘኢማም ሳክሰስ ወዝ ላርጅሊ ዲዩ ቱ ዩዝ ኦፍ የመኒ ሙስኬተርስ። ምን ማለት ነው ሙስኬተርስ? ኦቶማን ተርኪስ ሶልጀርስ ማለት ነው። ኦቶማን ተርኪስ ሶልጀርስ የመኒ ሙስኬተርስን በመጠቀሙ ነው። በዋናነት ኢት ዋዝ ክሊር ዛት ኦቶማን ተርኪስ ሳፖርቲንግ ዘ ሎላንድ ሙስሊም፣ ኦቶማን ቱርኮቹ የሎላንድ ሙስሊሞችን በመደገፍ ፖርቹጋሎች ደግሞ ዘሃይላንድ ክርስቲያን በመደገፍ ጦርነቱ ውስጥ ገብተዋል። አሁንም እምነቱ ዩኒፋይንግ ኤጀንት ነው እንጂ ኦቶማን ቱርኮችና ፖርቹጋሎችን የሬድሲን ንግድ መቆጣጠር ዋነኛ ጉዳይ ስለነበረ በዛ ሰዓት ኢትዮጵያ ሃይላንድ ክርስቲያን ኪንግደምና ሎላንድ ሙስሊሞቹ ደግሞ በዋነኛው ምክንያት ምንድን ያልነው እምነቱ አይደለም። እምነቱ ዩኒፋይንግ ኤጀንት አንድ ላይ ህዝቦቹን ለማምጣት ሆኗል እንጂ የዘይላ ትሬድን መቆጣጠር ዋናው ምክንያት ሆኗል ማለት ነው። ፎሎዊንግ ዲስ ዘ ኢማም ኢፌክቲቭሊ አኔክስድ ፎርስፉሊ ካፕቸርድ ማለት ነው አኔክስድ ማች ኦፍ ዘ ሳውዘርን ኤንድ ሴንትራል ፓርት ኦፍ ኢትዮጵያ። ከዚህ ከሽምብራ ቁሬ በኋላ በብቃት ብዙውን የሳውዝ ኤንድ ሴንትራል ፓርት ኦፍ ኢትዮጵያን አህመድ ግራኝ ተቆጣጥሮ አስተዳድሯል ወይም ገዝቷል። ፎሎዊንግ ዲስ ከዚህ ተከትሎ ማን ነው የሚመጣው? የፖርቹጋሎች ጣልቃ መግባት፣ ፖርቹጊዝ ኤንድ ኦቶማን ኢንተርቬንሽን ይላል ሁለቱም። ዘ ኮንፍሊክት ቢካም ኤ ፕሮክሲ ዋር ቢትዊን ግሎባል ማሪታይም ፓወርስ ፖርቹጋል ኤንድ ኦቶማን ተርክዬ ይላል። በዚህ ዘመን የነበሩት የግሎቡ ወይም የዚህ ዓለማችን የባህር ሀያላን በአጠቃላይ የባህር ኃይል ብቻ ሳይሆን በአጠቃላይ ሀያላን የሚባሉት ፖርቹጋልና ኦቶማን ቱርኮች ነበሩ። ይሄ ግጭት ቴኪንግ አዛን አድቫንቴጅ ማለት ነው በሃይላንድ ክርስቲያን ኪንግደም እና በሎላንድ ሙስሊም ሱልጣኔትን ኢትዮጵያ በነበረው በመጠቀም ኦቶማን ቱርኮችም ፖርቹጋሎችም በተለያየ ዳይሬክሽን ኦቶማን ቱርኮች ሎላንድ ሙስሊምን ደግፈው ፖርቹጋሎች ሃይላንድ ክርስቲያን ኪንግደምን ደግፈው በጦርነት ውስጥ ፕሮክሲ ዋር
ኦር ኢንዳይሬክትሊ ዋር ማለት ነው ገብተዋል። ኢን 1541 1541 ክርስቶፈር ደጋማ ክርስቶፈር ነው ደጋማ arrived with 400 Portuguese musketeers to assist the King Galaudios because after the battle of ሽምብራ ኩሬ ልብነ ድንግል ሸሸ። ወዴት ነው? ወደ ደብረ ዳሞ እዛው ሞተ። ከዛ በኋላ እሱ ከሞተ በኋላ ልጁ ገላውዲዮስ ነው ወደ ስልጣን የሚመጣው። በ1541 እርግጥ ነው በ1531 ይጀምራል። ለፖርቹጋሎች አባቱ ልብነ ድንግል ደብዳቤ በጻፈው መሰረት የገላውዲዮስ አባት ማለት ነው ደብዳቤ በጻፈው መሰረት ክርስቶፈር ደጋማ የሚመራቸው 400 የፖርቹጋል ወታደሮች ኢትዮጵያ ገቡ፣ ኢትዮጵያ አረፉ። በዚህ ጊዜ የነበረው ንጉስ ማን ነው? ገላውዲዮስ ነው። The Ottoman countered by sending 900 troops with cannons and musketers to support Imam Ahmed. So ኦቶማን ቱርኮች ደግሞ ምን አደረጉ? 900 ይላል ቁጥሩን አትያዙ፣ 700 ይላል ሌላ ቦታ። የኦቶማን ተርኪ ወታደሮች አህመድ ግራኝን ለመደገፍ ወደ ኢትዮጵያ እነሱም ገብተዋል። በመሃሉ ብዙ ጦርነት አለ። በመሃሉ ባትል ኦፍ ወይና ደጋ ነው የሚለው ይሄ የፋይናል ባትል ነው። ግን ከዛ በፊት በኦቶማን ቱርኮች የሚደገፈው ዘሎላንድ ሙስሊምስ ኢማም አህመድ የሚመራው፣ በፖርቹጋል ወታደሮች የሚደገፈው የሃይላንድ ክርስቲያን ኪንግደም በገላውዲዮስ የሚመራው ማለት ነው። ብዙ ቦታ ጦርነት አድርገዋል። ለምሳሌ የመጀመሪያው ኢቨን ደጋማ ክርስቶፈር ደጋማ የቫስኮ ደጋማ ልጅ ነው። ክርስቶፈር ደጋማ ራሱ ሞቷል በመጀመሪያ በባትል ኦፍ ወፍላ። ከዛ በኋላ ዜቢካም ነርቨስ ሆኑ ይላል። በጣም ቁጡ ሆኑ የፖርቹጋል ወታደሮች ወዲያውኑ ማሳደድ ጀመሩ ይላል። ሶ የተርኒንግ ፖይንት ኦከርድ ኢን ፌብሩዋሪ 1943 ኒር ሌክ ታና አት ዘ ባትል ኦፍ ወይና ደጋ ዌር ኢማም አህመድ ሂምሰልፍ ወዝ ኪልድ ሹትድ ኤንድ ዳይድ ይላል መጽሐፉ። ያው በጥይት ሞተ ነው። የት ነው? ወይና ደጋ የሚባል ቦታ። መቼ? 1543 ቦታው ከሌክታና ሳውዝ ነው ይላል። ኒር ይላል እዚህ መጽሐፋችን ላይ ሳውዝ ኦፍ ሌክታና ነው። ኪንግ ገላውዲዮስ ሊድ ኤ ኮምባይንድ ኢትዮጵያን ኤንድ ፖርቹጊዝ ፎርስስ ቱ ዲፊት ዘ ኢማም አርሚ። ገላውዲዮስ ነበር የሚመራው ማንን? የኢትዮጵያና የፖርቹጋል ወታደሮችን 400ዎቹን የፖርቹጋል ወታደሮች ማለት ነው። ኢማም አህመድ ወዝ ኪልድ ባይ ዘ ፖርቹጊዝ ሙስኬተርስ ዘ ኢንዲንግ አዳልስ ፔሪድ ኦፍ ሱፐርማሲ። ይሄ የ1543ቱ ወይና ደጋ ማለት ነው። የኢንድ ኦፍ አዳልስ የአዳሎች አገዛዝ ወይም የኢማም አህመድ ሃይላንድን አገዛዝ ዘመን ያበቃበት ነው። የተረፉት ማነው? የፖርቹጋል ወታደሮች በእርግጥ ከወፍላ በኋላ ተመልሰዋል። እዚህ ጋር ከወፍላ በኋላ ብዙዎቹ የኦቶማን ተርኪ ወታደሮች ተመልሰዋል። ወይና ደጋ ላይ አህመድ ግራኝ ከሞተ በኋላ የተረፉት ወታደሮች ወደ ሐረር ሸሹ ነው የሚለው መጽሐፋችን። አሁን ሸሹ እዚህ ጋር ታሸነፈ ምናምኑ ሳይሆን ትልቁ ነገር በዚህ ጦርነት ሪዛልቱ ምንድነው ነው? ምን ውጤት አመጣ ነው? በዋናነት አንደኛ the war caused massive loss of life and burning of countless churches and religious documents. ቸርች ብቻ ሳይሆንም ሞስክ ማለት ነው። አንደኛ ካዡዋሊቲ ኦር ጥፋት ወይም ውድመት፣ የሰውም የማቴሪያልም የትኛውም ጦርነት ማለት ነው። የትኛውም ጦርነት ካዡዋሊቲ ውድመት ያስከትላል። ብዙ የሰው ህይወት፣ ቁጥራቸው ብዙ የሆነ ቤተክርስቲያኖችና መስጊዶች ዊዘር ዶክመንት ነው። እሺ በጊዜው ተማሩ ወይም ተጻፉ ወይም ታሪክ ናቸው ተብለው ያሉ ነገሮች የነበሩት የት ነው? ወይ ቤተክርስቲያን ነው ወይም መስጊድ ነው። ስለዚህ እነዚህ ቤተክርስቲያኖችና መስጊዶች ይዘውት ከነበሩ ቫልዩብል በጣም ሪች የሆነ ሪሶርስ ጋራ አብረው ወደ አመድነት ተለውጠዋል። አንድ ይሄ ነው። ሁለት ዘ ፓወር ኦፍ ዘ ሞናርኪ ወዝ ዊክንድ አላዊንግ ሪሊጂናል ሎርድስ ቱ ቻሌንጅ ሴንትራል ገቨርንመንት። በዚህ ጦርነት ምክንያት የመንግስቱ የንጉሱ ስልጣን ወይም ኃይል እየተዳከመ ሲመጣ በየአካባቢ ያሉ ባላባቶች ኃይላቸው ግን እንዲጠናከርና ማዕከላዊ መንግስቱን ቻሌንጅ ለማድረግ ለመገዳደር እንዲችሉ አስችሏቸዋል። በኋላ ዘመነ መሳፍንት የሚመጣውም በዚህ ጉዳይ ስለሆነ ይሄ እያዳከመው ሞናርኪውን ማዕከላዊ መንግስቱ እየተዳከመ በየአካባቢ ያሉ ባላባቶችና ራሶች ጠንካራ እየሆኑ ማዕከላዊ መንግስቱን መገዳደር የጀመሩበት ዘመን ነው። 3 ዘ ኮንፍሊክት ፎርስድ ፖፑሌሽን ሙቭመንት ሊድ ቱ ዘ ኢንተርሚክሲንግ ኦፍ ዲፈረንት ኢትኒክ ኤንድ ሪሊጂየስ ግሩፕስ። ሌላው ምንድን ነው የሚለው? ኢት ዋዝ ኖት ፎርስድ ኢን ፋክት ኢት ፋሲሊቴትድ ማለት ይቻላል። የማህበረሰብን ንቅናቄ ከነበረበት ቦታ ለምሳሌ የኦሮሞ ሙቭመንትን የኦሮሞ ኤክስፓንሽን ኦር ሙቭመንትን አለው ርዕስ እናገኘዋለን እንጂ
ፑልድ ፋክተር ብለን የምንጠቅሳቸው አሉ። ኢንቫይሮንመንታል ዲግሬዴሽን ሊሆን ይችላል፣ ኦቨር ፖፑሌሽን ሊሆን ይችላል፣ ላንድ ፕሬሸር ሊሆን ይችላል። ዋቴቨር ኢት ኢዝ። ለምን ተሳካላቸው? ዘ ኦሮሞስ ኢንተርድ ኢን ኤቭሪ ፓርት ኦፍ ዘ ካንትሪ። ለምን ተሳካላቸው ስንል በዚህ ጦርነት ምክንያት ዘ ሃይላንድ ክርስቲያን ኤንድ ዘ ሎላንድ ሙስሊምስ ስለተዳከሙ ኦሮሞዎችን መቋቋም አልቻሉም። ስለዚህ ኦሮሞዎቹ በየባሉበት እንዲገቡ በፈለጉበት ቦታ እንዲገቡ አስችሏቸዋል። የዛሬውን ትምህርት ከማጠቃለላችን በፊት እነዚህን ጥያቄዎች እንስራና እንለያያለን ማለት ነው። ነምበር 1 ኢን ዊች 1529 ባትል ዲድ ኢማም አህመድ ፈርስት ዲፊትድ ኪንግ ልብነ ድንግል ይላል። ወይና ደጋ ራሱ የሞተበት ነው። ሽምብራ ቁሬ፣ ሳርቲ እና ወፍላ። ቅድም ወፍላን ያነሳሁት በዚህ ነው። ኢንጌጅመንት የመጀመሪያው ጦርነት ቢትዊን በፖርቹጋል ወታደሮችና በኢማም አህመድ ወታደሮች በኦቶማን ተርኪ በሚረዱት ማለት ነው። እሱ ወፍላ ነው። ደጋማ ራሱ የሞተበት ቦታ ነው ብለናል። ስለዚህ ሽምብራ ቁሬ ላይ ልብነ ድንግል ነው የተሸነፈው። ቢ ነው የሚሆነው ማለት ነው። ነምበር 2 ዊች ግሎባል ፓወር ሴንት 400 ሶልጀርስ ቱ አሲስት ዘ ክርስቲያን ኪንግደም ኢን 1541? የትኛው ሀገር ነው 400 ወታደሮችን የሃይላንድ ክርስቲያን ኪንግደምን ለመደገፍ የላከው? እንግሊዝ፣ ኦቶማን ተርኪ፣ ፖርቹጋልና ፍራንስ አለ ምርጫ ውስጥ። አንድና አንድ ነው። ይሄ ምንም የሚያሳስት የለም፣ ፖርቹጋል ነው። ጥያቄ ቁጥር 3 ዋት ወዝ ዘ ፕራይሜሪ ታክቲካል ሚስቴክ ኢማም አህመድ ሜድ ቢፎር ዘ ባትል ኦፍ ወይና ደጋ? አያችሁት? ቅድም እኔ ገልጫለሁ። ከባትል ኦፍ ወፍላ በኋላ የኦቶማን ቱርኮች ወታደሮች ወደ ሀገራቸው እንዲመለሱ አደረገ። በዚህ ምክንያት ነው ኃይሉ እየተቃነሰ የመጣው። ወይና ደጋ ላይ የተሸነፈበት አንዱ ምክንያት ይሄ ነው ብለናል። ማን? ኢማም አህመድ። ቅድም በገለጽኩት መሰረት ነው። ምንድነው ታክቲካል ሚስቴክ የሰራው ቢፎር ወይና ደጋ? ማን? ኢማም አህመድ ግራኝ ማለት ነው። ኤ አታኪንግ ዱሪንግ ፍለድ ይላል፣ በጎርፍ ዘመን ወይ በክረምቱ ጊዜ ጥቃት መሰንዘሩ። ቢ ሪላይንግ ኦንሊ ኦን ካቫላሪ፣ በፈረሰኛ ጦር ብቻ መተማመኑ። ሲ ሴንዲንግ ሞስት ኦፍ ሂስ ኦቶማን ሙስኬተርስ ሆም። ዲ ሙቪንግ ሂስ ሴንተር ቱ ሀረር፣ ሴንዲንግ ሞስት ኦፍ ሂስ ኦቶማን ሙስኬተርስ ሆም፣ ወደ ሀገራቸው እንዲመለሱ ማድረጉ። ይሄ ትልቅ ስህተት ነው፣ ለመሸነፉ ምክንያት ነው የሚለው። አራተኛ ዋት ዋዝ ዘ ሜጀር ፖለቲካል ኮንሲኩዌንስ ኦፍ ዘ 16th ሴንቸሪ ዋርስ? ፖለቲካል ነው። አሁን ጥያቄው ፖለቲካል ነው። ኤ ዘ ኤክስፓንሽን ኦፍ ዘ ጉልት ሲስተም። ቢ ዘ ዊክኒንግ ኦፍ ዘ ሴንትራል ሞናርኪስ ፓወር። ሲ ዘ ኢሚዲየት ኢንድ ኦፍ ኦል ትሬድ። እንደዚህ አይነት ኦል ትሬድ በሂስትሪ ላይ እንደዚህ ኦል የሚባል ነገር የለም። ዲ ዘ ሪሎኬሽን ኦፍ ዘ ካፒታል ኦፍ ቱ ዘይላ፣ ካፒታል ሲቲያችን ወይም ዋና ከተማው ወደ ዘይላ መዞር። ኤብዲ ነው። ሲ ሁሉም ኢሚዲየትሊ ፖለቲካል ነው ጥያቄው፣ አስቡት። ኢሚዲየትሊ ሁሉም የንግድ ጉዳዮች መቆማቸው። ቢ የማዕከላዊ ሞናርኪ ስልጣን ኃይል መዳከም። ቅድም ብለናል፣ አንዱ ሪዛልቱ የባላባቱና በየአካባቢ ያለው ራስና ደጃዝማች ማዕከላዊ መንግስቱን መገዳደር ጀመረ ያልነው እሱ ነው። ይሄ ነው ፖለቲካል። ጉልት ሲስተም ኢኮኖሚክ ነው በማዕከላዊ መንግስት በሜዲቫል ኢትዮጵያ። ስለዚህ ይሄ ቢ ነው ማለት ነው። እሺ የዛሬውን ትምህርት በዚሁ ጨረሰን። በሚቀጥለው እስከምንገናኝ ሰላም ሁኑልኝ። ፖፑሌሽን ሙቭመንት ነው የምናየው። ቅድም ያወራነው እንደ መግቢያ ያየነውን ባይ ቻው።